ብዙ አገሮች እንደዞራችሁ እናውቃለሁ እና ስትዞሩ ብዙ ገጠመኞች ነገሮች አሉ እና ሚሄድ የሚንቀሳቀስ አገልጋይ ቢማርበት የምትሉት ነገር ካለ እነዛም የሚቀበሉት ደግሞ እነሱ እንደዚህ ቢያደርጉ ምክንያቱም በጣም የተለያየ ነገር ነው አቀባበልም ይለያያል ሁኔታው ሁሉ ይለያያልና ከባድ ያሳልፋችሁት ነገር ካለ ሌላው በዛ እንዳያልፍ ለሚንቀሳቀስ አገልጋይ ምን የምትሉት ነገር አለ ለሚቀበሉት ምን የምትሉት ነገር አለ ምክንያቱም ፓስተሮች የሚንቀሳቀሳሉ ዘማሪዎች አሉ ኮሜዲዎች ሁሉ የሚንቀሳቀሳልና ምን ትላላችሁ ይሄ ነገር የግድ ኢትዮጵያ ውስጥም ይያለን ስራ በሌለን ጊዜ ወይም የገቢ ምንጭ በሌለን ጊዜ በኢኮኖሚካሊ ችግር በነበረ ጊዜ አንዱ በመናገለግልበት ጊዜ በየዞርንበት ከሚሰጠን የፍቅር ስጦታ በዛ ነው እንደ ሌሎቹ የቤት ክራይ ምናምን ባንከፍልም ግን ቀጣዩን ያገልግሎት ነገራችን የምንንቀሳቀሰው በዛ ነገር ነው እሱ የነበረበት ዘመን ላይ ያሳለፍነው ጥሩም ያልሆኑ ኤክስፔሪየንሶች አሉን ልምዶች አሉን ጥሩም የሆኑ ደግሞ አሉን ከዛ በኋላ ደግሞ እግዚአብሔር ገንዘብ ሰጥቶን ኑሯችን እየተሻሻለ ሲመጣ ኢኮኖሚካሊ ጥሩ ስንሆን ደግሞ በራሳችን ወጪ እየሄድን ደግሞ ማገልገል የጀመርንበት ጊዜ አለ ስለዚህ ያ የሚያገለግለው አገልጋይ ምን አይነት ሁኔታ ላይ ነው ያለው የሚለው ማየቱ ጥሩ ይመስለኛል አይደለም ለምሳሌ እኛ ኢትዮጵያ ውስጥ ራሳችንን በገንዘብ ጥሩ እግዚአብሔር የገንዘብ አቅም ላይ ሳንገባ በፊት የነበረው የቤተ ክርስቲያን ልምድ በጣም በዛ ከተባለ 10 ብር ወይ 15 ብር አለበለዛ 5 ብር ነው የሚሰጠው ግን የሚገርመው ነገር ብዙዎቹ ቤተክርስቲያናት ለዘማሪ 5 ብር ለሰባኪ 10 ብር ነው የሚሰጡት እና እንደውም አንድ ዘማሪ አስታውሳለሁ በስተት አገልጋዩ የሁለቱን አለዋውጦ ሰጥቶት ጌታ ባረከኝ እስከሚል ድረስ የሰባኪውን 10 ብር ይዞ ጠፋ ማለት ነው ያኛው እና ብዙ ፈን ነገሮች ሁሉ አሳልፈናል ምን ያህል እንደሚሰጡ ተደራድረህ አትሄድም በዛ ጊዜ ይሄን ያህል ይከፈልኛል ብለህ አይደለም የምትሄደውና ምን እንደሚሰጡ አታውቅም ቅድም ትንሽ ጨረፍ አድርገዋለች ገንዘብ ተበድረን ሄደን 50 ብር ነበር የተበደርነው 50 ብር ተበድረን ክፍለ ሀገር ነበር ለአገልግሎት የምንሄደው ስንመለስ በእርግጠኝነት እንሰጣለን ነው 100 ብር ቢሰጡን 50 ብር እንሰጣዋለን ብለን ስንመለስ ራሷ ነው 50 ብር ነው ወይስ ሳይሰጡን ተመለስን እና በቃ ፊታችን ረዝሞ ደንግጠ ምን እንበለው ምን እንስጠው ለሰጠን ሰው ማለት ነው ይሄን ያህል የተጨነቅንበት ጊዜ አለ አስታውሳለሁ አንድ ቤተክርስቲያን ደግሞ አገልግለን ስንጨርስ ጌታ ይባርካችሁ ጸልየልን ፓስተሩ ምናለና ሂሳብ ያዣችን ለቅሶ ደርሶባት ስለሌለች ነገ ብትመጡ ፍቅር ስጦታውን ነገር ስለዚህ ለ5 ብር ብለን ተመልሰን እዛ ቸርች መምጣት አለብን ማለት ነው እና እሷ ከአውቶቡስ ተራ ነው የምትመጣው እኔ ከፈረንሳይ ለጋ ሲሆን ተገናኘን 4 ኪሎ ጋር ከዛ ተያይዘን በእግራችን እዛ የተባለው ቤተክርስቲያን ድረስ ሄድን 5 ብራችንን ፈርመን ተቀበልን ማለት ነው ቢኮዝ 2 ብር ከ50 የአውቶቡስ ቲኬት እንገዛለን ለ15 ቀን የባስ ቲኬት አለን ማለት ነው እና ያችን ፍለጋ ነው ያን ያህል የምንወስደው ግን ዩኒፎርም ነበር ማለት ዩኒፎርም ነበር ቤተክርስቲያኖች ሁሉ አንድ አይነት አዎ በጣም ትንሽ የተወሰኑ ቸርቾች ትንሽ ከፍ ያለ ይሰጣሉ ሌሎቹ ደግሞ ስለሌላቸው የሚሸኝህን ሰው ቤት ድረስ የሚሸኝ ሰው ይፈልጉልሃል አዎ በእንደዛ አይነት ነበርና ምንድነው ያኔ የነበረው አስተሳሰብ ዋጋ ከፍሎ ማገልገል የሚባለው ነገር በሰማይ እንዳስመዘገብክ አይነት ነገር ስለምትቆጥርም አንተም ደስ ይልሃል ክራይና እቺ ጌታዬን አገለገልኩ አይነት ስሜት ነው የሚሰማ ደሞ ካኔ መዝሙር ደብተር አለ ጊታር አለ ምናምን ይዘን እኮ ነው የምንሄደው ጊታር የለንም ካሉ ጊታር ይዘን መሄድ አለብህ እንዲህ አይነት ሁሉ ነገሮች አሉ ነገሮች ከፍ ይያሉ መጡ አንዳንድ ቤተክርስቲያኖች መከፈት ጀመሩ አዲስ አበባ ውስጥ በክፍለ ሀገርም ደረጃ እነዛ ቤተክርስቲያናት ደና ገንዘብ መስጠት ጀመሩ አንዳንዶቹ የሚያስደነግጥ ገንዘብ 500 ብር ይሰጡዋል 1000 ብር ይሰጡዋል ስለዚህ አገልግሎት ከነሱ እንዲመጣ ሁሉ ለመጸለይ ሁሉ እስኪዳዳ ድረስ ማለት ነው ምክንያቱም ኢኮኖሚካል ነው እንዳልኩ አሁን ይሄ የንተን ጉዳይ እኮ አይደለም ህይወት ምናምን ጥሩ ነው ግን ኢኮኖሚ ላይ እዚህ
ኪስ ባዶ ስለሆነ እንደው ጌታ በር ቢከፍትልኝ በዛ ቸርች እስከ ማለት ትደርሳለህ። እና አንዳንዴ ምን ይሆናል ታዲያ እኛም ደርሶብናል። አገልግሎት ይዘህ እቺ 5 ብር የምትሰጠዋ ቸርች ጋር አገልግሎት ከያዝክ 6 ወር 3 ወር በፊት ይዘህ ያኛው ቸርች ይደውልና እንደው በዚህ ሳምንት ብትችሉ አረ መጣለው ይችላል ምንም የለኝም ትልና ትሄዳለህ። ምክንያቱም ያንን አገልግሎት የምትሰርዘው እዚህ ጋር ደህና ገንዘብ ስለሚሰጥ ነው። እሱ እዚህም ሀገር ሊኖር ይችላል ብዬ አስባለሁ እንደዚህ አይነት ነገር። እና ቅድም እንዳልኩ እንግዲህ በዚህም ሆነ በዛ የነበረውን አገልግሎት በመሰረዝ ታማኝነት የሚባለውን ነገር ጥፋተኛ ትሆናለህ በዛ ምክንያት። በዛ በኑሮ ችግር ግን ስታየው ምን አለበት እችኛዋን ቤተክርስቲያን ይሄንን አገልጋይ እንድትረዳ ምን አለ እንደው ትንሽ ገንዘቡንም ከፍ ብታረገው። አንዳንዶቹ እኛ እንደውም ከቤተሰብ ጋር ነበር የምንኖረው። አንዳንዶቹ ቤት ተከራይተው ነው የሚኖሩት አንዳንድ ዘማሪዎች። እና በጣም ችግር ነበር። አስታውሳለሁ አገልግለን ስንጨርስ ልክ ፖስታዋ ስትሰጠን ሁላችንም ሽንታችን ይመጣል። ሽንታችን የእውነት መጥቶ ሳይሆን ለመቁጠር ነው ስንት ሰጡኝ ለምትል ነው። አዎ። እና ከዚህ በፊትም ተናግሬዋለሁ። አገኘው ይደግ እሱ ማየት የተሳነው ነው። እና እነሱ ደግሞ ማየት የተሳናቸው በዳበሳ ያውቁታል። እና ሁላችንም ፖስታ ሲሰጠን መጣው ሽንት ቤት ስንል ተውት ቆጥሬዋለሁ አትሄዱ 150 ብር ነው ብሎ እሱዛ ቆጥሮ እኛ ገና አይደለም ቆጥር ነው እሱ በዳበሳ ቆጥሮ ጨርሶታል። እንደው በእውነት ስናስበው እኔ አሁን ዛሬ ራሴን ሆኜ ሳየው ብዙ አገልጋይ ድጋፍ ያስፈልገዋል። በይበልጥ በአገር ቤት ያለ አገልጋይ ድጋፍ ይፈልጋል። እና ለገንዘብ ስትል ለዛ ለኢኮኖሚ ችግር ስትል በቃ የጌታን ነገር እንድትጥል ያደርጋል። ጨክነህ መሄድ ካልቻልክ ማለት ነው። እግዚአብሔር እዚህ ጋር ግድ የለም እዚህ የተሰራው ስራ ይበልጣል የሚል አመለካከት ከሌለ በጣም ያስቸግራል። እና ይሄ እንግዲህ እንደ ሰውየው ማንነት ይወሰናል ለማለት ፈልጌ ነው። እኛ ከዚህ በፊት በእኛም በጄንቢ ፕሮግራማችን እንደዚህ አይነት ጥፋት አጥፍተን ንስሐ የገባንበት ጊዜ አለ። እና የጋበዘን ቤተክርስቲያን በጣም ትንሽ ነው ገንዘብ የምትሰጠው። እኛ ግን ወርልድ ቪዥኖች ጠሩን። ወርልድ ቪዥን በዛ ጊዜ 1500 ድረስም ሊሰጥ ይችላል፣ ምንም ችግር የለም። ባጀት አለው ለዚህ ለመንፈሳዊ መነቃቃ ተብሎ ይመደባል። እና ደህና ገንዘብ ይሰጠናል። እኛ በደንብ ብዙ ነገር ይጠቅመናል። እና ወደዛ አገልግሎት በመሄዳችን ንስሐ አስገባን። ያ ሰው ቤተክርስቲያኑ ድረስ ጠርቶን እሺ መጥቼ ንስሐ ገባለሁ አልኩት። እና ቤተክርስቲያኑ ድረስ መተን ንስሐ ገባን። በራሱ አንደበት የተመሰከረ ምስክርነት አለ። ስለዚህ የእውነት እንነጋገር ከተባለ በቃ አድሜት እናርግ። እኛም በቃ ለገንዘቡ ስንል ነው፣ የጌታን ቤት ለመርገጥ አይደለም። ምን እናርግ? እነዛኞቹም ደግሞ ይግባቸው። እስቲ በቃ አገልጋዮችን እንደግፍ። እና የሚመጣው አገልጋይ እንዴ ይመስለኛል እኛ ላይ ብዙ ጦር ተሰራ መሰለኝ። አሁን የመጡት ደግሞ ተደራድረው ስንት ነው የምትሰጡኝ? እኔ ከመጣው ብዙ ሰው ይመጣል። ስለዚህ ቢያንስ $2000 ትሰጡኛላችሁ ወይ $1000 ተባብለው ተስማምተው የሚመጡ ሰዎች እንዳሉ እንሰማለን። እነማን እንደሆኑ እስካሁን ስም ዝርዝራቸው አልደረሰንም። ግን እንደዚህም ለካ አይን ተወጥቷል ማለት ነው። አይን ፍጥጥ ተደርጎ ይጠየቃል። እዚህ ሀገር እንደመጣን አንድ የነጮች በጣም ትልቅ ፈንድሬዚንግ ፕሮግራም ላይ የካልቸራል ነገር ፈልገው እኛን ዘማሪዎች እንደሆነን አውቀው ጠሩ። እና ያናገረችን ሴትዮ ኢሜል ስትጽፍልን በአንድ መዝሙር ስንት ነው የምታስከፍሉት ብላ ኢሜል አረገችልን። ለነጮች ነው የምንዘምረው፣ በጣም ትልልቅ ሀብታሞች የሚገኙበት እንትን ነው። ደነገጥን። አይ እኛ አስከፍለን አናቅም ብለን ጽፈን መለስንላት። እንደው የፍቅር ስጦታ ይሰጡናል ለአገልግሎታችን እንጂ እኛ እንዲህ ከዘነው ማወቅ አለብን። ለሙዚቃው ያወጣችሁትን እንትን ለዜማ እንትን ለኮምፖዚሽኑ ለምትጠቀሙበት ነገር ሁሉ ለዚህ በመዝሙር ስንት እንደምታስከፍሉ ምን ያህል ሰዓት አጠፋችሁ ያንን ስታዘጋጁ። አየህ እዚህ ሀገር ታይም ራሱ እንደ ትልቅ እንትን ነው። የለም አልናት። እኔ ወዲያው ትዝ አለኝ በቃ ከመልእክት በፊት 6 ከመልእክት በኋላ 6 የዘመርኩበት ዘመን ትዝ አለኝ። በአንድ መዝሙር ቤት ስንት እንደሆነ በነፃ ነው መስጠት የሚለው ነገር አየህ በሀገራችን ይሄ በቃ የጌታን ነገር በከንቱ ተቀበላችሁ በከንቱ ስጡ ነው። በቃ ይሄንን ጥቅስ ይዘን ነው ያደግነው እንጂ ይሄን ያህል እንዲያርግ ያለው የሚል ነገር አትቆጥርም እንደዛ።
በዛ ይዘለቃል ወይ? እሱም ራሱን የቻለ እንትን ነው። የእውነት እግዚአብሔር የሰጠንን ታለንትስ በመስጠታችን ቤተክርስቲያንስ ድጋፍ ማድረግ አለባት ወይ? መደገፍ አለባት ወይ? እሱም ራሱ አላወራ ነው። ማየህ ግልጽ ሆነ ስላላወራ ነው እንደ ኃጢአተኝነትም ይቆጠራል፣ እንደ ጥፋተኝነትም ይቆጠራል። መጠየቅም ኃጢአት ይመስልሃል፣ ሲከፈልህም ኃጢአት ይመስልሃል። ስለዚህ በቃ በተደበሰበሰ ነገር ውስጥ ብዙዎች በጉዳት ያልፋሉ። ጥቂት ቆይተው አንዳንዶቹ ያው እንትን ያደርጋሉ። ዛሬ እንደውም ነቢያት በጣም ትልቅ ተከፋይ ናቸው። ሰባኪያን ደግሞ አንሷል፣ ዘማሪ ደግሞ የበለጠ አንሷል። በፊት ዘማሪ አንሷል፣ ሰባኪ ነበር የሚከፈለው። አሁን ግን በመገለጥም ያገለግላል፣ በስብከትም በቃልም ያገለግላል ከተባለ ዋጋ ይጨምራል። ስለዚህ ያ ዋጋስ መውጣት አለበት። ስለዚህ ይሄ ዝም ብለን በግብር ይውጣ የምንሰራው ነገር በመሰለን የምናረገው ነገር ስለሆነ ጥፋቱ ሁሉም ቦታ ላይ ይታያል። እና ይሄ በደንብ በቤተ ክርስቲያን ደረጃ ብናወራው ብንጫወት፣ አንዳንድ ጊዜ ከአገልጋዮች ጋር አሁን በቀደም ስናወራ ነበር እና ሲስቁ ነበር ስንነግራቸው ያሳለፍነውን ነገር እና ብዙ ነገሮች ነው ኤክስፔሪየንስ ያደረግነው በዚህ ነገር እና ከሁሉ በላይ ግን እግዚአብሔር በቃ በገንዘብ ባርኮህ ሄደህ በራስ ገንዘብ ማገልገልን የመሰለ ጤንነት የለም። ምክንያቱም ይከፍሉኛል ብለህ አትሳቀቅም። ጌታ የተናገርህን ሳትናገር ተመልሰህ አትመጣም። ሐሳቤ ገብቶሃል? አንዳንዴ እኮ ይዞሃል እኮ በኋላም ስለሚከፍሉ በቃ እነሱን አክብረህ ብቻ ምናምን ትመለሳለህ። እግዚአብሔር ደህና ነገርን ቢናገር አትናገርም፣ ትፈራቸዋለህ። ምክንያቱም በእነሱ እጅ ነው ያለው ኢኮኖሚ። ሐሳቤ ግልጽ ነው። እና ያም እንትናል እንደው በቃ እንደ ልብህ ተናግረህ እኛ አሁን ኢትዮጵያ እያለን በጣም እግዚአብሔር በሱ ረድቶን ነበር። አገልግለን ስንጨርስ ገንዘብ አንቀበላቸው። የተቀበልንበት ብዙ ጊዜ አለ። ግን በኋላ ግን 50 ብር 60 ብር በቃ ለአገልጋዩ ስጡት እንላቸዋለን ወይ ለሰበከው እንዲና አንዳንዴ ደግሞ ተቀብለን መባ ውስጥ እንከታለን። ወደዛ ደረጃ እግዚአብሔር አደረሰን። እስከዛ ድረስ ግን እሷም ትልቅ እንትን ነበረች። እፎይታ ትሰጣለች ለአንድ ሳምንት አትሊስት ደህና ምግብም ለመብላት እኮ ትሆናለች፣ ወይ ደህና ልብስ ለመልበስ ትሆናለች። ስለዚህ የእውነት በእንደዚህ አይነት ችግር የሚያልፉ ሰዎች አሉ እና በጣም ያሳዝነኛል። በዚህ አይነት ነገር በይበልጥ በአገር ቤት የሚያልፉ ሰዎች ኢኮኖሚካሊ እንደው አንድ ምሳሌ ብሰጥ በቀደም ለብሩክታይትም ሳካፍላት ነበር። ኤልያስ ሰማይ መዝጋትና መክፈት የሚችል ሰው ነበር። ትዝ አይልም? ሰማያት ይዘጉ ብሎ እኮ ዘግቷል። ሰውየው እኮ ቆልፎ ሰማይን ቁጭ ብሏል። እዚህ እንደኛ ሰው ነበር ይላል። ግን ሰውየው ሰማይ መዝጋትና መክፈት ይቻል እንጂ እንጎቻ ግን አንድ እንጎቻ የሚበላ የለውም። እና ሄዶ ያቺ መበለት ቤት ነበር ሄዶ ለመብላት እንኳን የጠየቀው። እግዚአብሔር በዛ ጥገኛ ያደርገዋል፣ በዚህ ደግሞ ሰማይና ከፋችና ዘጋ ያደርገዋል። አንዳንዴ እኛ ውስጥ ያለው ጸጋ እንደዛ ይመስለኛል። ስንዘምር ብዙ ሰዎች ከስራት ሊፈቱ ይችላሉ፣ ብዙዎች ያዘኑ ሊጽናኑ ይችላሉ። እኛ ጋር ግን እዚህ ጋር የአንድ እንጎቻ ጉዳይ ሊሆን ይችላል የኛ ችግር እና እግዚአብሔር እንኳን ያንን ፋሲሊቴት ሲያደርግለት ሲያመቻችለት ታያለ። በቃ አንድ በበልታለች፣ በኋላ ደግሞ አንድ ቆራሌ ይመግባል ማለት የኒዳችን አለ። ግን ስፒሪቹዋል ነገር ላይ መንፈሳዊ ነገር ላይ ሰማይን እስከ መዝጋት እስከ መክፈት ድረስ የሚያህል ስልጣን ውስጥ ሊቀመጥ ይችላል። አጋንንትን ብታወጣ ግን እዚህ ጋር ሲደርስ ገንዘብ ላይ ደግሞ የለውም እና ለዛ ለገንዘብ ሲል ያንን እንዳይጠል ምንድነው ማድረግ ያለብን የሚለው ነገር መታሰብ አለበት። ምናልባት ተጨማሪ ልናገር ያሰብኩትን ሀሳብ ቀድሞኛል፣ ግን እጨምርበታለሁ። ምን ልልህ አሁን ለምሳሌ አንዳንድ ጊዜ ክፍለ ሀገርኛም ገጥሞናል ስንሄድ አንዳንድ ጊዜ የሚያገለግል ሰው እንደሚርበው ሰው አያውቅም። ገብቷል? ሰውየው እንዲያገለግል ብቻ ነው የሚፈለገው። ሰውየው ህመም አለው፣ ለምሳሌ ወይ ዲያቤቲክስ ሊሆን ይችላል ወይ ሌላም ህመም ሊኖረው ይችላል። ግን የምናውቃቸው ብዙ አሉ በዚህ ያለፉ ተርበዋል። በሌሊት ነው መንገድ ተነስተው እነሱ ጋር የሚደርሱት፣ ወይ ደግሞ በብዙ የትራንስፖርቴሽን ችግር ሊሆን ይችላል እነሱ ጋር የደረሱት። ምግብ የሚበሉበት ሰዓት ስለማይኖር ስለማይበቃም ሰዓት ወረፈደ በሚልም ሊሆን ይችላል። ፈጥነው ወደዛ ይደርሳሉ። እንደደረሱ ቀጥታ ወደ መድረክ ያወጣቸዋል። ስለዚህ በተራበ አንጀት ማገልገል የማይችሉበት ሁኔታ ኢትዮጵያ ይሄ ችግር በጣም አለ። ኤርትራም ይኖራል ብዬ አስባለሁ። ግን በዚህ ችግር ውስጥ ብዙ ሰው ያልፋል። አስታውሳለሁ እኛም አልፈናል። ከሌሊቱ በኢትዮጵያ አቆጣጠር 11 ሰዓት ነው ተነስተን ባስ ስቴሽን ሄድነው። በባስ ተሳፍረን ሄድን። ክፍለ ሀገር ነው። 9 ሰዓት ተጉዘን የደረስነው። ምግብ አልበላንም።
ገዝተን መንገድ ላይ ምን በላበት አልነበረንም። ስንደርስ ወደ አገልግሎት ሊያወጡን የፈለጉት ግን ከዛ ፊት ይብሉ ተባለ። አበሉን። ሲያበሉን ያበሉን ምግብ እኔ ጨጓራዬን ስላመመኝ መቆየት አልቻለም፣ ወጣ ማለት ነው። በጣም ነው የተቸገርነው። አንዳንድ ጊዜ ሳንበላ ጤንነታችን ይበላሻል። የእግዚአብሔርን ነገር እናስቀድም እንልና ጤናችንን የምንጎዳበት ጊዜ አለ። በዚህ የሚቸገሩ ብዙ ሰዎች አሉ። በአገልግሎታችን የገጠመን አንዱም ችግር ይሄ ነው እና መብላት ያለባቸው አይመስላቸውም። በልተሃል ወይ ብሎ መጠየቅም እኮ አስፈላጊ ነው። ሊያገለግል የሚሄድ ሰው ካልበላ መልአክ አይደለም፣ ዝም ብሎ ቆሞ ማገልገል አይችልም። ስለዚህ መብላቱን ማረጋገጥ፣ ካልበላ ደግሞ የሆነች ዳቦና ሻይ ቢሆን ሰጥቶ አብልቶ እንዲቆም ማድረግ ያስፈልጋል። ይሄ የሚረሳ ቀላል የሆነ ነገር ነው። ብናገር ግን የሚሰማ ሰው ይጠቀምበታል ብዬ ነው የምናገረውና መብላታቸውን እዚህም ሀገር ይሄ ችግር አለ። እንደበሉ ሳይታወቅ ወደ አገልግሎት ሊያወጧቸው የሚፈልጉበት በልተሃል ጥሩ አረፍኩኝ መኝታ ጥሩ ነበር ወይ? እንደዚህ መጠየቅ አለበት። አገልጋዩን የጋበዙት ሰዎች ይሄን ነገር ብዙ ጊዜ አያስቡትም። በራሱ በልቶ ይመጣል፣ አሜሪካም ስለሆነ በልቶ ይመጣል ብሎ ወደ አገልግሎቱ ነው ይዞት ሊሮጥ የሚፈልገው። አሜሪካንም ቢሆን መንግስተ ሰማይ አይደለም፣ ምድር ነው። ይሄ ሊርበው ይችላል ሰውየው። በጊዜው ያልበላበት የራሱ ምክንያት ይኖረዋል። ወይ ገንዘብ የለውም፣ ወይ ጊዜ አልነበረውም፣ ወይ የራሱ ችግር አለው። ግን ጋባዡ ካልበላ በልቶ እንዲገባ እንዲያገለግል፣ በርትቶ እንዲያገለግል ማድረግ። አሁን እንዳለው ኤልያስ መብላት ነበረበት። ለመብላት ግን ሄደው አንዲት ለራሷ በልታ ልትሞት ያለች አሮጊት ቤት ነው። እዛ ሄዳ እንጨት ገና እየለቀመች ያለ ጋር ሄዶ ነው የጠየቀው ምግብ ያላትን ጠይቆ፣ እሱም ተርቧል። ስለተራበ ነው መብላት የፈለገውና መራብ እንዳለ መታወቅ አለበት። የሚያንሳቸው የሚጠፋ የሚጎድል ነገር እንዳለ ማሰብ ያስፈልጋል። አንዳንድ ጊዜ የውጫዊ ማንነትን አይቶ አይ ሙሉ ነው ብሎ ማሰብም አንዳንድ ጊዜ አይጎለውም የሚል ነገርም ይኖራል። ስለዚህ ብዙ ሰዎች በዚህ ኮምፕሌንስ ያደርጉ እንሰማለን። ስለዚህ የሌላውን ችግርም ብንናገር ገብተዋል መታየት አለበት፣ መፈተሽ አለበት። ሰውየውን ዝም ብሎ ብቻ ወደ አገልግሎት ይዞት ከመውረጡ ማለት ነው። እንደው ፈን እንዲሆን ያው አንተም የምታውቀው ዘማሪ አለ ታደሰ ሸቴ፣ አሁን ከጌታ አቅፍ ነው ያለው። ታዴ አይ ቲንክ ሲነግረን አርብ ማታ የጀመረ ቅዳሜ ቀኑን ሙሉ አልበላም። እሁድ ማታ አዳር ፕሮግራም ተጋብዞ ቦሌ አካባቢ ሄደ። አልሰማህም ይሄን ታሪክ? እና እዛ ደግሞ የነበረበት አዳር ፕሮግራም ራት የሚበላው ከሚድናይት በኋላ ነው። እና ምን የመሳሰለ ምስር ወጥ አልጫው ምኑ ተደርድሯል እዛ። ግን እዚህ ህዝቡ እየጸለየ ነው እና ታዴን ዘምራሉት። የታዴ መዝሙር የታወቀው ታውቃለህ? የእግዚአብሔር ምሕረቱ ብዙ። እሷን ያዘና ረሃብ ጠንቶ በሆዴ ሊፈላብኝ ነው እኮ ጉዴ አሌሉያ ምናምን እያለ እስቲ አንተ ምንድነው በጣም ግጥሙን ሁሉ በደንብ ይችለው ነበር። ራሱ ይዘምራል ያለ ይዘምራል። ረሃብ ጠንቶ በሆዴ ሊፈላብኝ ነው ጉዴ እያለ ይዘምራል። እሱ የእውነት እኮ ነው። ይሄ እውነተኛ ታሪክ ነው። አንጡ ምናምን እያለ ገጥሞ እዛው ይዘምራል። ከዛ አንድ ጓደኛችን አለ እኛም ይዜ የሆነ እሱ እዛ ነበር። ኧረ ታዴ ርቦት ነው መሰለኝ ሌላ ነገር ነው የሚዘምረው ተብሎ አቋርጠው ርቦ አንድ ሲያወራ ሊገለኝ ነው አላቸው። ከበላ 2 ቀኔ ነው እና ወስደው አበሉት። እና እሱ ያው ደፋር ነው፣ ኮሚክም ነው። እና የእውነት ግን እንደዚህ ሁሉ የሆነበት ነገር አለ። እኛም እንግዲህ አንድ መዝሙር ማዘጋጀት አለብን ሲርበን ግን እንደው ዳንዬ በዚሁ አጋጣሚ ይሄ የእውነትም ተቸግረን ባሳለፍንባቸው ጊዜ ነው። አንዳንዴ ግን የእግዚአብሔርን የሰጠንን ጸጋ ለመበልጠግ ያበቃ ገንዘብ ለማግኛ ይሄ የንግድ አይነት ነገር ደግሞ ሲደረግ እናያለን በደንብ። ሰርጎች ላይ በሂሳብ በገንዘብ መስማማት፣ ይሄን ያህል ካልከፈላችሁኝ አልመጣም፣ በእንደዚህ አይነት ፈርስት ክላስ ካልሆነ አልመጣም፣ ሆቴል የምትይዙልኝ ኢን የሆኑ ሆቴሎች እንዲያዝልኝ አልፈልግም። እዚህ ሀገር ለምሳሌ በደንብ ማሪዮት ካልሆነ እንትን ካልሆነ ብሎ ማማረጥ፣ እንደዚህ የምናስቀምጣቸው የሚያስቀምጧቸው ነገር እሱ ትንሽ ይዘገንናል በእውነት። ይሄን ያህል ክፈሉኝ የሚለው ተወራርደ መምጣት እሱ መንፈሳዊም ነገር አይደለም።
እና እሱ በደንብ ግልጥም የሆነ ነገር ነው። ይደፈራል። በዚህ በጣም ይደፈራል። አሁን ተጀምሯል በደንብ። አንዳንድ ጊዜ አንዳንድ ሰው ስጦታ እንኳን አሁን እኔ ለአንተ ስላገለገልከኝ ብዬ ጥሩ ሱፍ አምጥቼ ብሰጥህ አይ ይሄ ሱፍ አይደለም የምፈልገው ብራንድ ያለው ነው የምፈልገው ብለህ ታስመልሰኛለህ። እኔ ግን ያለኝ አቅሜ ያን ያህል ይሆናል፣ ግን ስለወደድኩት ለአንተ ለመስጠት የምገዛልህ $150 ሊሆን ይችላል። $150 ሱፍ አምጥቼ እኔማ የወልማርት ልብስ ለልጆቼ ይዤ አልሄድም። ደና ቦታ ወስደህ ደና ብራንድ ያለው ካልተሰጠኝ ብለው የሚያሳፍር ንግግር ብዙ የታዘቧቸው ሰዎች እንዳሉ ብዙ ሰምተናል። ግን ሰው ያለውን የፍቅሩን ሲሰጥ የፍቅሩን ተቀብሎ ቴንኪ ብሎ ካልወደደው ለሌላ ሰው መስጠት ይችላል። ግን እኔ ከሰጠኸኝ ይሄን አትስጠኝ ሌላ እንደዚህ ያለ የምትሰጠኝ ብሎ ብራንድ አስቀይሮ ኤክስፔንሲቭ ያለ ዝግጅቱ ሰውየውን ወጪ ውስጥ መክተት ማለት ነው። እና እንደዚህ እነሱ ናቸው እንደኛ የወልማርትም እንዳናገኝ ያረጉን። ለማንኛውም አይ አንዳንዴ የሚደፈርበት የሚያልፍበት ጊዜ አለ። የማትጠብቀው ሰው እንደዚህ ያለ ሲባል ያሳፍራል። እና ሰው ያለውን ማድረግ ይችላል። ያለውን ሲሰጥ ደግሞ ቴንኪው ብለህ አፕሪሺየት አድርገህ መቀበል ነው። ከዛ በተረፈ እኔ የምፈልገውን ካልተደረገልኝ ስጦታው ትክክል አይደለም፣ ቤተክርስቲያንም ይሄ ትክክል አይደለም ያደረጋችሁት፣ ይሄን ያህል ገንዘብ ለምን ሰጣችሁኝ? ያላቸው ባጀት ያን ያህል ቆደ ያላቸውን ሰጥተውናል፣ ያላቸውን ስለሰጡን ቴንኪው ብሎ መቀበል ነው። እና እኛ 10,000 ካልሰጣችሁን ብለን መደራደር የለብንም። ተደራድረህ የምታገለግለው አገልግሎት አይደለም። ለነሱም በረከት ነው ላንተ መስጠታቸው፣ ላንተም ደግሞ በረከት ነው። ባለው ነገር ላይ ወጥቷል፣ ነገሩ አልፎ ሄዷል። ስለዚህ ያሳፈራል። ይሄ ያሳፈራል። አንድ አገልጋይ ያገኘሁት ስለ ገንዘብ እናወራ ነበር እና አንተዋወቅም ከዛ ፊት። ከዛ ምን አለኝ፣ አንድ ቦታ አገልግሎ ወደ ሀገሩ ሊሄድ ሲል እንደዚህ ሰውን ያናገረ ኪሱ ውስጥ ሊያስገባ ይፈልጋል ያ ወንድም እና ነው ብሎ ተከራከረው አለ። ከዛ በኋላ እያወራሁ ነው ግን ነው ብዬ ከራከራለሁ። ከዛ ልቤ እኮ ግን የውሸት እንደሆነ ገብቶኛል አለ። በጣም ፈልጌያለሁ አለ። ከዛ ነው ላንተ እኮ አይደለም ለወንድሜ እንድትሰጠው ነው። ከዛ መንፈስ ቅዱስ ልቤን ነካኝ፣ የሆነ ነገር አስተማረኝ። ሁለተኛ ረጅም ሳይቆይ 2 ወር በኋላ ምናምን አንዲት እህት መጣችና የሆነ ነገር በዛ ቦርሳ ውስጥ ከትቼልሃለሁ ፓስተር ምናምን ስትለው እኔ እኮ አልፈልግም ብዬሻለሁ ምናምን የውሸቴን ነው የምናገረው አለ። ብቻ ልክ ቅድም ለሽንት ቤት እንሮጣለን ስትል አይነት ገንዘቧን ቼክ ሊያደርግ እሱ ቸኩያለሁ አለ። ገብቼ ልክ ሳይ በጣም እግዚአብሔር ይባርክ የጸለይክልኝ ጸሎት ሆኖ ለትዳር ደርሰናል ሚል ወረቀት ይጻፈችለት። ከዚህ በኋላ አልኩኛል ምንም አገልግዬ ገንዘብ የሚባል ነገር ላይ ድሰማም አልፈልግም ብዬ አቆምኩኝ። በከባድ ነገር ነው የተማርኩት አለኝና እውነት በሁለቱም ሚዛኑ ሲያጣ ነው ቅድም ያላችሁት። ሲቸገር ጥሩ አይደለም። በስቶ ተንደላቆ ደግሞ ይንያል ካልከፈላችሁኝ ደግሞ በዚህ ትክክል አይደለም። ሚዛኑ የጠበቀ ቢሆን ቤተክርስቲያን ማድረግ የምትችለውን ያክል ብትባርክ ለአገልጋዮች በጣም ጥሩ ነው። የእግዚአብሔር ስራ በጣም ኢንካሬጅ ያደርጋል አገልጋዩም ቢሆን። እኛም ደግሞ ያ ገንዘብ ይሰጠኛል በሚል እንትን አይደለም። በቃ ሄደህ ትሰጣለህ። እንግዲህ ከድርድር ያለፈ አገልግሎት እግዚአብሔር ይስጠን። እንግዲህ እሱ ነው። እንዲህ ጊዜያችሁን ሰጣችሁ የእውነት እንደዚህ እንድንገናኝ ስላደረጋችሁ እንዲህ አይነት የሚገርም ትምህርት ስላካፈላችሁን ስለምታደርጉትም ሁሉ አገልግሎት እግዚአብሔር ይባርካችሁ። ልጆቻችሁንም ይባርክ፣ ያላችሁን ሁሉ ይባርክ። በጣም ደስ ይለናል። በጣም እንወዳችኋለን። ተባረኩ። አሜን። ይቀጥለው በትግርኛ ነው። ይቀጥለው በትግርኛ ሶስት እንማራለን።